እስኪ ያስቡት የስራ ባልደረባችሁ ወይም የቅርብ ቤተሰባችሁ በቪዲዮ ኮል ደውሎ እባክህ አደጋ ላይ ነኝ አሁኑኑ ገንዘብ ላክልኝ ቢላችሁ ድምጹን ትሰማላችሁ፣ መልኩን ታያላችሁ። መቼም መጠራጠርና አትመርጡም አይደለ? ትልኩለታላችሁ። ያው የምትችሉትን ያህል ነገር ታገዙታላችሁ ማለት ነው። ነገር ግን ኤአይ የተባለ ቴክኖሎጂ ሌላ ታሪክ ውስጥ ገብቷል። ከእኛ መደበኛ ሰዎች በላይ ሌቦች የተጠቀሙበት ነው። ይህንን ሰው ደውላችሁ ስጠይቁት ስለምን ታስገባለህ? እኔ ጋር ስለምን ሰው ነው የምታወራው? ምንም እኔ አልደወልኩም ሊልህ ይችላል። ይህ ጉዳይ የኤአይ ዲፕፌክ የሚባል አፕ ምን ያህል ሰዎች እያታለለ እንደሆነ በጣም ብዙ መረጃዎች እየወጡ ነው። በዛሬ ጉዳይ ይህንን እንመለከታለን። ምን ያህል ኤአይ ለስርቆትና ለፍራውድ እንዴት እየተጠቀሙበት ነው? በምንስ መንገድ እንከላከለዋለን? ከዚህ ጋር የተያያዙ ታሪኮች ምን አይነት ታሪኮች ናቸው የሚለው እንመለከታለን። ከነሱ እንማራለን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ይህን ቻናል ከወደዳችሁ ሰብስክራይብ አድርጉ። ምንድነው ሀሳቡ? ጽንሰ ሀሳቡ ምንድነው? ዛሬ ኤአይ ሌቦች እና ስካመሮች እኛ ከምንጠቀምበት እኛ ኖርማል ሰዎች ከምንጠቀምበት በላይ እየተጠቀሙበት ነው የሚገኙት ማለት ነው። እንዴት አድርገው ነው የሚጠቀሙበት ስንል ብዙ ጊዜ እኛ የሚመስለን ቻትጂፒቲ ወይ ደግሞ ጀሚናይ ጥያቄ መጠየቅ ወይ ኢሜጅ ጀነሬት ማድረግ ወይ ቪዲዮ ክሬት ማድረግ ይሄ ብቻ ይመስለናል። ነገር ግን ይሄ አይደለም። በጣም ብዙ ጥቅሞች እና በጣም ብዙ እኛ የማናውቃቸው ነገር ግን አስፈላጊ የሆኑ ሌቦች የሚጠቀሙባቸው ጉዳዮች አሉ። በዛሬ ቪዲዮ እነዚህን ነው የምንመለከት። የትም እንዳትሄዱ። የመጀመሪያው ታሪክ በቅርቡ በሆንግ ኮንግ አንድ አስደንጋጭ ነገር ተደረገ። የአንድ ትልቅ ዓለም አቀፍ ድርጅት የሂሳብ ሹም ከድርጅቱ ዋና ስራ አስፈጻሚ ሲኦ እና ከሌሎች የስራ ባልደረቦቹ ጋር በዙም ስብሰባ ወይም ዙም ሚቲንግ ወይ ደግሞ የቪዲዮ ስብሰባ ይካፈላል ማለት ነው። ታዲያ 25 ሚሊዮን ዶላር ወደ አንድ የግለሰብ ባንክ አካውንት እንዲልክ የድርጅቱ ሲኦ ወይ ደግሞ አዛዥ ኃላፊ ያዘዋል ማለት ነው። ይህንን ሲያደርግ ሂሳብ ሽሙ የተባለውን ነገር በፍጥነት አደረገ። ገንዘቡም ወጣ። ነገር ግን በጣም የሚያሳዝነው ነገር በዙም የተሰበሰቡት ሁሉ ሰዎች በኤአይ የተፈጠሩ ሰዎች ነበሩ። እንዲሁም ደግሞ የድርጅቱ ባለቤት ነው ሲኦ ነኝ ብር ላክ ያለው ሰው ደግሞ የኤአይ ዲፕፌክ ኢፌክት ነበር ማለት በኤአይ ተጠቅመው ሌሎች ስካመሮች ነበር ይሄንን ሲያደርጉት የነበሩ እና በጣም በትንሽ ደቂቃዎች ብቻ ከ25 ሚሊዮን ዶላር በላይ ተጭበረበረ ያ ካምፓኒ ማለት ነው። በጣም ግዙፍ ካምፓኒ። ይሄ ነገር እንዴት ይሰራል ስል በጣም ብዙ ተመሳሳይ ታሪኮች ይሰራሉ። ነገር ግን ታሪኮቹን ከመደጋገም ይልቅ ይሄ ነገር እንዴት ነው የሚሰራው ስንል ነገሩ እንዴት ነው የሚሰራው? የሳይበር ወይ ደግሞ የሳይበር ኤክስፐርቶች ወይ ደግሞ የኤአይ ኤክስፐርቶች ይህንን ጉዳይ በጣም የሚያውቁ ናቸው። ይህንን ስራ የሚሰሩ ዲፕፌክ እየተጠቀሙ ኤአይን በተለያየ መንገድ የተጠቀሙ የሚሰሩ ሰዎች እንደኛ ኦርዲናሪ ወይ ደግሞ ኤአይን ከውጭ ሆነው የሚጠቀሙ ሳይሆን የኤአይን በጣም ኤክስፐርት የሆኑ እውቀት ያላቸው ሰዎች ናቸው። እንዴት ይደረጋል ሲባል ምንድነው የሚደረገው? ፎቶ ማህበራዊ ሚዲያ ላይ የሲኦ ትራክ የሚደረገው ሰው ፎቶ ኢንስታግራም ላይ ሊሆን ይችላል፣ ፌስቡክ፣ ቴሌግራም የተለያዩ ቦታ ላይ ይወሰዳል። ከዛ በኋላ በሆነ ኢንተርቪው ላይ ወይ በሆነ ሳምታይምስ ሰውየው የተናገረውን የ5 ሰከንድ ቪዲዮ ይወሰዳል። ይህ ቪዲዮ ድምጽ ይወሰድና ክሎን ይደረጋል። ከዛ በኋላ የሚያወራው ሰውዬ ፎቶ ያስገባለታል፣ ቪዲዮ ያስገባለታል። ስለዚህ ድምጹ የማን ይሆናል? በዛኛው ቪዲዮ ኤአይ ክሎን እያደረገ እያስመሰለ በዛኛው ቪዲዮ ያወራለታል ማለት ነው። ስለዚህ ያ ሲኦ ወይ ደግሞ የሚደወልለት ሰው ቀጥታ ሊጠራጠረው አይችልም። ምክንያቱም ድምጹ የሱ ነው የሚመስለው። ኤአይ ኦልሬዲ ከዛኛው የሆነ ድምጽ ሰጥቶት በዚህ መንገድ አድርጋ አውራኝ ብሎታል። ስለዚህ እኔ ባወራ ለምሳሌ የኔ ድምጽ ሳይሆን የሚታየው የሰውየው ድምጽ ነው የሚታየው። ምክንያቱም በዚህ ድምጽ አድርገህ ቀይርልኝ ስለተባለ ማለት ነው። ሁለተኛ ፎቶ ያስገባሉ። ኤአይ ላይ ፎቶ ሲያስገቡ ቀጥታ የኔ እንቅስቃሴ የቪዲዮ ኮል የሚያወራው ሰውዬ እንቅስቃሴ ፊቱ ይሸፍንበትና የሰውየው ፎቶ ነው የሚታየው ለሰውየው ማለት ነው። ስለዚህ ቀጥታ ሰውየው በቪዲዮ ኮል እያወራው እንደሆነ ስለሚያምን ድምጹም ተመሳሳይ ስለሆነ ሊጠራጠር አይችልም። የሚያደርገውን ያደርጋል ማለት ነው። የታዘዘውን ያደርጋል። ስለዚህ እንደዚህ የሆነ በጣም ብዙ ሰው ገንዘቡ እየተበላ ነው። በተለይ ደግሞ በዴቲንግ ሳይት በአሜሪካ በአውሮፓ እና በተለያየ ቦታ የምትኖር ሰዎች ይሄን ማታውቁ ካላችሁ ኤአይን በመጠቀም የታዋቂ ሰው ፎቶ ለምሳሌ የሆነች ሞዴል አርቲስት እኔ ነኝ ብሎ ገንዘብ ሊወስድብህ ይችላል። አውሪኝ ስትላት ነው ቪዲዮ ኮል የሷን ፎቶ አስገብቶ ቪዲዮ ኮል ያወራል። ስለዚህ ተበላህ ማለት ነው። እነዚህ ነገሮች እንዴት እናስተካክላለን ብለን ስናስብ እነዚህ 3 ነገሮችን በመጠቀም ብቻ እነዚህ የመጀመሪያው ምስጢራዊ የሆነ ቃል መጠቀም ያ ማለትም ልክ እንደ ወታደር በፐብሊክ ላይ የማይታወቅ ወይ ደግሞ የራሳችሁ የሆነ ድርጅት ከሆነ ድርጅት ውስጥ የምታወሩት ምስጢራዊ የሆነ ቃላት መጠቀም። ይሄን ሲሆን እነዛ ሰዎች እንግዳ ስለሚሆኑ ይደናበራሉ ማለት። ሁለተኛው አልተርናቲቭ ቬሪፊኬሽን መጠቀም። የቀጥታ ስልክ ወይ መደወል ወይ ደግሞ በቃ እንደዚህ አይነት ነገሮች ወይ ቀጥታ ስልክ መደወል ደግሞ ብለርድ ያደርገዋል። ብዙ ጊዜ ስዊች ስታደርጉት እንደዚህ ብዙ ሰዎች ከአንደርስታንድ ካደረጉት ስክሪንሻት ስታደርጉት የሰውየውን ፎቶ ቀጥታ ያመጣል። እንደገና በደንብ ካስተዋላችሁ
ደግሞ የፊት እንቅስቃሴና የካሜራ እንቅስቃሴ አለው። ምክንያቱም በጣም ተጠንቅቆ ነው የሚያደርገው ማለት ነው። ስለዚህ በእነዚህ መንገዶች መከላከል ትችላላችሁ። አሁን በምናየው ሁኔታ ኤአይ በጣም እያደገ ነው። ቴክኖሎጂ እያደገ ነው። የኛ እውቀት፣ የኛ አስተሳሰብ፣ የኛ የቴክኖሎጂ መረዳት በዚህ መንገድ ካላደገ ደግሞ እንጎዳለን ማለት ነው። ለዛሬ ያለኝ ሀሳብ አስተያየት ይሄ ነው። ቻናሉን ከወደዳችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ለሌሎች እንዲዳረስ ፕሊስ ሰብስክራይብ አድርጉኝና አሳድጉኝ። አመሰግናለሁ።